ሳንካራ የተወለደው ከቶማስ ኢሲዶር ኖኤል ሳንካራ በታኅሳስ 21 ቀን 1949 በያኮ የፈረንሳይ የላይኛው ቮልታ ነው። ለጆሴፍና ለማርግሬት ሳንካራ ከ10 ልጆች ሶስተኛው ሆኖ ተወለደ። አባቱ ጆሴፍ ሳንካራ ጀንደርም የተደባለቀ የሞሲ ፎላኒ ሲሊሚ ሞጋ ቅርስ ሲሆን እናቱ ማርግሬት ኪንዳ ቀጥተኛ የሞሲ ዝርያ ነበረች። የመጀመሪያው ዘመናቸውን ያሳለፉት በጋኦዋ እርጥበታማ ደቡብ ምዕራብ በምትገኝ ከተማ ሲሆን አባቱ እንደረዳት ጀንደርማ በተዛወረበት ወቅት ነበር። በወቅቱ በቀኝ ግዛት ተቀጥረው ከነበሩት ጥቂት የአፍሪካ ባለስልጣኖች አንዱ እንደመሆኑ መጠን በአንጻራዊነት ትልቅ ቦታ ነበረው። ቤተሰቡ በጋኦዋ ላይ በሚታየው ኮረብታ ጫፍ ላይ ይኖሩ ነበር። ሳንካራ የመጀመሪያ ደረጃ ትምህርቱን በቦቦ ዲዮላሶ ተከታትሏል። ራሱን ለትምህርት ቤት ስራ በቁም ነገር በመተግበር በሂሳብና በፈረንሳይኛ ጎበዝ ነበር። ብዙ ጊዜ ወደ ቤተ ክርስቲያን ይሄድ ነበር እና በጉልበቱና ለመማር ባለው ጉጉት በመገረም አንዳንድ ካህናት ቶማስን የአንደኛ ደረጃ ትምህርቱን እንደጨረሰ ወደ ሴሚናር ትምህርት ቤት እንዲሄድ አበረታቱት። መጀመሪያ ላይ ቢስማማም በዓለማዊ የትምህርት ስርዓት ወደ 6ኛ ክፍል ለመግባት የሚያስፈልገውን ፈተና ወስዶ አለፈ። ቶማስ ትምህርቱን በቅርብ በሚገኝ ሊሴ ኦውዚን ኩሊባሊ ለመቀጠል መወሰኑ ከነጻነት በፊት በነበረው ብሔርተኛ ስም የተሰየመ ትልቅ ለውጥ አመጥቷል። ሊሴዋ በቦቦ ዲዮላሶ የሀገሪቱ ንግድ ማዕከል ስለነበረች ይህ እርምጃ ከአባቱ ቤት እንዲወጣ አደረገው። ቶማስ ኢሲዶር ኖኤል ሳንካራ የፈረንሳይ አጠራር ሲሆን ከታኅሳስ 21 ቀን 1949 እስከ ጥቅምት 15 ቀን 1987 የቡርኪናቤ ወታደራዊ መኮንን፣ ማርክሲስት ሌኒኒስት፣ አብዮተኛና ፓን አፍሪካኒስት ከ1983 ወደ ቡርኪና ፋሶ መፈንቅለ መንግስት ፕሬዝዳንትነት ሆኖ ያገለገለ አፍሪካዊ ጀግና ነው። Je me retrouve un peu comme un cycliste qui grimpe une pente raide, qui a à gauche, à droite des précipices. Il est obligé de pédaler, de continuer de pédaler, sinon il tombe. በታጠር በ1983 ጠቅላይ ሚኒስትር ሆኖ ከተሾመ በኋላ ከስልጣን ከተቀመጠው መንግስት ጋር በተፈጠረ አለመግባባት ሳንካራ ለእስር ተዳርጓል። በቁም እስር ላይ በነበረበት ወቅት በዚያው ዓመት መጨረሻ ላይ በህዝብ ተደገፈ መፈንቅለ መንግስት የአብዮተኞች ቡድን ስልጣኑን ተቆጣጠሩ። በ33 ዓመቱ ሳንካራ የላይ ቮልታ ሪፐብሊክ ፕሬዝዳንት ሆነ። ወዲያው ለማህበራዊ ስነ ምህዳርና ኢኮኖሚያዊ ለውጥ ፕሮግራሞችን ከፈተ። እናም አገሪቱን ከፈረንሳይ የቀኝ ግዛት ስም አፐር ቮልታ ወደ ቡርኪና ፋሶ የማይበላሹ ህዝቦች ምድር ወይም ህዝቦቿ ቡርኪናቤ ቅኖች እየተባሉ ሰይመዋታል። የውጭ ፖሊሲዎች ጸረ ኢምፔሪያሊዝምን ያማከለ ሲሆን እንደ ዓለም አቀፉ የገንዘብ ተቋም ካሉ ድርጅቶች የሚሰጠውን እርዳታ ውድቅ አድርጓል። ሳንካራ ከሌሎች ምንጮች የሚገኘውን የውጭ እርዳታ በደስታ ቢቀበልም የሀገር ውስጥ ገቢን በማሳደግና የእርዳታ ምንጮችን በማብዛት በእርዳታ ላይ ያለውን ጥገኝነት ለመቀነስ ሞክሯል። የሀገር ውስጥ ፖሊሲዎች ረሃብን በመከላከል ላይ ያተኮሩ ነበሩ። በእርሻ ራስን መቻልና የመሬት ማሻሻያ ትምህርትን በማስቀደም በሀገር አቀፍ ደረጃ የማንበብ ዘመቻና የህዝብ ጤናን በማስተዋወቅ ከ2 ሚሊዮን በላይ ህጻናትን በማጅራት ገትር ቢጫ ወባና ኩፍኝ በመከተብ የ18000 ሰዎችን ህይወት ከታደገው በአመት 50000 ልጆች መንግስታቸው በትንሽም ሆነ ምንም የውጭ እርዳታ ሳይደረግላቸው ትምህርት ቤቶችን፣ ጤና ጣቢያዎችን እና ወደ 100 ኪሎ ሜትር የሚጠጋ ባቡር በመገንባት ላይ ትኩረት አድርጓል። በ1983 እና 86 መካከል ያለው አጠቃላይ የእህል ምርት በ75 በመቶ አሳድጓል። ከጊዜ ወደ ጊዜ እየጨመረ የመጣውን የሳሂሊ በረሃማነትን ለመከላከል ከ10 ሚሊዮን በላይ ዛፎችን በመትከል ከግል ባለይዞታዎች መሬቶቻቸውን መልሶ ማከፋፈል፣ የገጠር የምርጫ ታክሶችንና የቤት ኪራይ ክልከላዎችን ማቆምና የመንገድና የባቡር መስመር ዝርጋታ መርሃ ግብሮች በመዘርጋት ከ10 ሚሊዮን በላይ ዛፎችን በመትከል ሀገሪቱን አረንጓዴ ለማድረግ ጥረት አድርጓል። በአካባቢ ደረጃ ሳንካራ በየመንደሩ የሕክምና አገልግሎት መስጫ ጣቢያ እንዲገነባ ጥሪ አቅርበው ከ7500 መንደሮች ውስጥ 5384 ፋርማሲዎች ተገንብተው ነበር። ከ1982 እስከ 84 የጨቅላ ህጻናትን ሞት መጠን ከ1000 ከሚወለዱ 208 ወደ 145 ዝቅ ብሏል። በሳንካራ ትምህርት ቤት በመገኘት ከ6 በመቶ ወደ 22 በመቶ አድጓል። ከዚህም በላይ የሴት ልጅ ግርዛትን፣ የግዳጅ ጋብቻንና ከአንድ በላይ ማግባትን ከልክሏል። ሴቶችን በከፍተኛ የመንግስት ኃላፊነት ሹሙ ከቤት ውጪ እንዲሰሩና በትምህርት ቤት እንዲቆዩ አበረታቷቸዋል። የኩባ አብዮት አድናቂ እንደመሆኑ መጠን ሳንካራ የኩባን አይነት የአብዮት መከላከያ ኮሚቴዎችን አቋቋመ። በመሆኑም የስርዓተ ጾታ እኩልነትን በማስቀደም የከፍተኛ ባለስልጣናቶችን ደሞዝ ቀንሷል። እናም ታዋቂ አብዮታዊ ፍርድ ቤቶችን በማቋቋም በፖለቲካ ወንጀሎችና በሙስና የተከሰሱ የመንግስት ባለስልጣናትን የመንግስት ጸረ አብዮተኞች ግምት ውስጥ በማስገባት ክስ እንዲመሰረትባቸው አድርገዋል። የሳንካራ አብዮታዊ ፕሮግራሞች ለአፍሪካዊ በራስ መተማመን ለብዙ የአፍሪካ ድሆች ተምሳሌት አድርገውታል። እናም ሳንካራ በብዙ የአገሩ ዜጎች ዘንድ
ተወዳጅ ሆኖ ቆይቷል። ገዢ መደብ እነዚህ ታዋቂ ቡድኖች የቡርኪናቤ ኦሊጋርችን የጎሳ መሪዎችን ለረጅም ጊዜ ጠብቆት የነበረውን የግዳጅ ስራና የግብር ክፍያ ቀደም ሲል በቅኝ ግዛት ሀገሪቱን ይቆጣጠሩት የነበሩትን የፈረንሳይ መንግስታትና የአይቮሪ ኮስት መንግስታትን ያካትታሉ። እንደ አውሮፓውያን አቆጣጠር ኦክቶበር 15 ቀን 1987 ዓ.ም ሳንካራ በብሌዝ ኮምፖሬ የሚመራ ጦር ተገደለ። እሱም እዚያ ብዙም ሳይቆይ የሀገሪቱን መሪነት ተረከበ። የሮማ ካቶሊክ ወላጆች ቄስ እንዲሆን ፈልገው ነበር። እሱ ግን ወደ ወታደራዊ አገልግሎት ለመግባት መረጠ። የተናቁትን ፕሬዝዳንት ከስልጣን በማባረር በወቅቱ ወታደሩ ተወዳጅ ነበር። በወጣት ምሁራን ዘንድም ውጤታማ ያልሆነውና ብልሹ አሰራርን ለመግጠም የባህላዊ አለቆችን ተጽዕኖ ሚዛን ለመጠበቅ በአጠቃላይ አገሪቱን ለማዘመን የሚረዳ ሀገራዊ ተቋም ሆኖ ታይቷል። በ1966 በዋጋዱጉ በሚገኘው የኮዲዮግ ወታደራዊ አካዳሚ በ17 ዓመቱ ገባ። እዚያም በሌተናል ኮሎኔል ሳንጉሌ ላሚዚና ጥር 3 ቀን 1966 የሚመራውን የላይኛውን ቮልታ ወታደራዊ መፈንቅለ መንግስት ተመልክቷል። ሰልጣኞቹ በማህበራዊ ሳይንስ በሲቪል ፕሮፌሰሮች ተምሯል። ታሪክንና ጂኦግራፊን ያስተማረውና ተራማጅ ሀሳቦችን በመያዝ የሚታወቀው አዳማ ቱሬ ምንም እንኳን በአደባባይ ባይጋራውም በወቅቱ የአካዳሚክ ዳይሬክተር ነበር። ጥቂት ጎበዝና የበለጠ የፖለቲካ ተማሪዎቻቸውን ከነሱ መካከል ሳንካራን በመጋበዝ ስለ ኢምፔሪያሊዝም፣ ኒዮኮሎኒያሊዝም፣ ሶሻሊዝም እና ኮሚዩኒዝም፣ የሶቪየትና የቻይና አብዮቶች፣ የአፍሪካዊ የነጻነት እንቅስቃሴዎችና ከክፍል ውጪ ባሉ መሰል ርዕሰ ጉዳዮች ላይ መደበኛ ያልሆነ ውይይት እንዲያደርጉ ጋብዟል። ይህ ለመጀመሪያ ጊዜ ሳንካራ ለላይኛው ቮልታና ለዓለም አብዮታዊ አመለካከት ስጋለት። ሳንካራ ከአካዳሚክና ከመደበኛ ትምህርት ውጪ የፖለቲካ እንቅስቃሴው በተጨማሪ ለሙዚቃው ያለውን ፍቅር የ20 ዓመቱ ሳንካራ ለተጨማሪ ወታደራዊ ትምህርት በኢንሲራቤ ማዳጋስካር ወታደራዊ አካዳሚ ቀጠለ። ከዚያ በ1973 ዓ.ም ጁኒየር መኮንን ሆኖ ተመርቋል። የሰብል ምርትን እንዴት እንደሚያሳድጉና የገበሬዎችን ህይወት ማሻሻልን ጨምሮ ሳንካራ ግብርና እንዲያጠና ፈቅዶለታል። በዚያ ወቅት ስለ ቡርኪናቤክ የፖለቲካ ታሪክ እንደገና ሲተረጎም የሚጠቀምባቸውን ጽንሰ ሀሳቦችና የትንታኔ መሳሪያዎችን በታሪክና በወታደራዊ ስልት ላይ በደንብ አንብቧል። እንደ አውሮፓውያን አቆጣጠር በ1972 ወደ ላይኛው ቮልታ በመመለስ በ1974 የላይኛው ቮልታና ማሊ መካከል በተደረገው የድንበር ጦርነት ተዋግተዋል። በግጭቱ ውስጥ ባሳዩ ተግባራት ታዋቂነትን አትርፏል። ነገር ግን ከዓመታት በኋላ ትግሉን ጥቅም የለሽና ኢፍትሐዊነት በማለት ትቶ ሄደ። ይህም ያደገ የመምጣቱ ማሳያ ነበር። የፖለቲካ ንቃተ ህሊና በዋጋዱጉ ዋና ከተማም ታዋቂ ሰው ሆነ። በ1976 በፖ ውስጥ የኮማንዶ ማሰልጠኛ ማዕከል አዛዥ ሆነ። በዚያው ዓመት ሞሮኮ ውስጥ ብሌዝ ኮምፖሬን አገኘው። በኮሎኔል ሲየዘርቦ የፕሬዝዳንትነት ጊዜ የወጣት መኮንኖች ቡድን የኮሚኒስት መኮንኖች ቡድን ሪግሩፕመንት ኦፊሰርስ ኮሚዩኒቲ ወይም አርኦሲ የተባለ ምስጢራዊ ድርጅትን አቋቋመ። በጣም የታወቁት አባላት ሄነሪ ዞንጎ፣ ዣን ባፕቲስት ቡካሪ ሊንጋኒ፣ ብሌዝ ኮምፖሬና ሳንካራ ይገኙበታል። ሳንካራ በሰፕተምበር 1981 በሳይዘርቦ ወታደራዊ መንግስት የማስታወቂያ ሚኒስትር ሆኖ ተሾመ። ሳንካራ መኪና ከመንዳት ይልቅ በየዕለቱ ለመስራት በብስክሌት እንደ መንዳት ከሌሎች የመንግስት ባለስልጣናት ራሱን ይለያል እና ጋዜጦችን ሳንሱር ሲያደርግ ሳንካራ የምርመራ ጋዜጠኝነትን አበረታቶ ሚዲያ ያገኘውን ሁሉ እንዲያትሙ ፈቅዷል። ይህም በግልና በመንግስት ጋዜጦች የመንግስት ቅሌቶች እንዲታተሙ አድርጓል። የአገዛዙ ጸረ የሰራተኞች ጉዞ ነው ብለው ያዩትን በመቃወም ሚያዝያ 12 ቀን 1982 ስልጣን ለቋል። ሌላ መፈንቅለ መንግስት ህዳር 7 ቀን 1982 ወደ ስልጣን ካመጣ በኋላ ሜጀር ዶክተር ዣን ባፕቲስት ኦውድራጎን ሳንካራ ጥር 1983 ጠቅላይ ሚኒስትር ሆነ። ግን ብዙም ሳይቆይ ግንቦት 17 ተሰናብቷል። በእነዚህ 4 ወራት መካከል ሳንካራ የኦውድራጎን አገዛዝ ለበለጠ ተራማጅ ማሻሻያን ገፋው። ከዚያም ሳንካራ የታሰረው የፈረንሳዩ ፕሬዝዳንት የአፍሪካ ጉዳዮች አማካሪ ጋይፔን ከኮሎኔል ዩሪያን ሶሜ ጋር ከተገናኘ በኋላ ነበር። ሄነሪ ዞንጎ እና ዣን ባፕቲስት ቡካሪ ሊንጋንም በቁጥጥር ስር ውለዋል። ሳንካራን በቁጥጥር ስር ለማዋል የወሰነው ውሳኔ በወታደራዊ መንግስት ውስጥ ባሉ ወጣት መኮንኖች ዘንድ ተወዳጅነት የጎደለው ነበርና የእሳቸው መታሰር ጓደኛው ብሌዝ ኮምፖሬ ሌላ መፈንቅለ መንግስት እንዲመራ በቂ መነሳሳትን ፈጠረ። በብሌዝ ኮምፖሬ የተቀነባበረ መፈንቅለ መንግስት በ33 ዓመታቸው ሳንካራን ፕሬዝዳንትነት አድርገውት ነበር። ሳንካራ ራሱን እንደ አብዮተኛ በመመልከት በኩባ ፊደል ካስትሮና በቼ ጉቬራና በጋና ወታደራዊ መሪ ጄሪ ራውሊንግስ ምሳሌነት ተመስጠው ነበር።
ነበር። እንደ ፕሬዝዳንትነት ዴሞክራሲያዊና ታዋቂ አብዮተኛ ሪቮሉሽን ዴሞክራቲክ ፖፑላር ወይም አርዲፒ የሚባለውን ድርጅት አበረታተዋል። የሳንካራ የአብዮት ርዕዮተ ዓለም ጸረ ኢምፔሪያሊስት ተብሎ በጥቅምት 2 ቀን 1983 ዲስኩር ዲኦሪየንቴሽን ፖለቲካ ወይም ዲኦፒ የተባለ ድርጅት በቅርብ ባልደረባው በተጻፈ ንግግር የተገለጸ ሲሆን የሱ ፖሊሲ ሙስናን ለመዋጋትና የደን መልሶ ማልማትን ለማስፋፋት ያተኮረ ነበር። ነሐሴ 4 ቀን 1984 የስልጣን ዘመናቸው የመጀመሪያ ዓመት በሆነው በሙሬና በዲዮሉ ሁለቱ ዋና ቋንቋዎች ሀገሩ ቡርኪና ፋሶ የሚል ስያሜ ሰጠው። አዲስ ባንዲራም ሰጥቶ አዲስ ብሔራዊ መዝሙር ዲታኔን የሚባለውን አጻፈ። ሳንካራ ስራ ከጀመረ በኋላ የመጀመሪያ ቅድሚያ የሚሰጣቸው ጉዳዮች ህዝቡ መመገብ፣ መኖሪያ ቤትና በጣም ለሚፈልጉት የሕክምና አገልግሎት መስጠት ነበር። ሳንካራ ፖሊዮን፣ ማጅራት ገትርና ኩፍኝን ለማጥፋት በጅምላ የክትባት መርሃ ግብርን ጀመረ። ከ1983 እስከ 85 2 ሚሊዮን ቡርኪናቤዎች ተከተቡ። ከሳንካራ ፕሬዝዳንትነት በፊት በቡርኪና ፋሶ የጨቅላ ህጻናት ሞት 20.8% ገደማ ነበር። በፕሬዝዳንትነታቸው ጊዜ ወደ 14.5% ዝቅ ብሏል። የሳንካራ አስተዳደር የኤድስን ወረርሽኝ ለአፍሪካ ትልቅ ስጋት መሆኑን በይፋ እውቅና የሰጠ የመጀመሪያው አፍሪካዊ መንግስት ነው። ሰፋፊ የቤትና የመሰረተ ልማት ግንባታዎችም ተከናውኗል። የጡብ ፋብሪካዎች የተፈጠሩት በከተሞች ያሉ ድሆችን ለማጥፋት በሚደረገው ጥረት ቤቶችን በመገንባት ለማገዝ ነው። የደን ጭፍጨፋን ለመዋጋት በተደረገው ሙከራ 70,000 መንደሮችን ለማቅረብና በርካታ ሚሊዮን ዛፎችን በመትከል ላይ ያለው የደን ልማት የህዝብ አዝመራ ተፈጠረ። ብዙም ሳይቆይ ሁሉም የአገሪቱ ክልሎች በሰፊ የመንገድና የባቡር ግንባታ ፕሮግራሞች ተገናኙ። ከ700 ኪሎ ሜትር በላይ የባቡር ሀዲድ በቡርኪናቤ ሰዎች ተዘርግቷል። ማንጋኒዝ ማውጣትን ወይም ዘ ባትል ኦፍ ሬልስ ያለ ምንም የውጭ እርዳታ ወይም ገንዘብ። እነዚህ መርሃ ግብሮች የአፍሪካ ሀገራት ከውጭ እርዳታና እርዳታ ውጪ ሊበለጽጉ እንደሚችሉ ለማረጋገጥ የተደረገ ሙከራ ነበር። ሳንካራ የሀገሪቱን 90% መሃይምነትን ለመቋቋም የሚረዱ የትምህርት ፕሮግራሞችን ጀምሯል። እነዚህ ፕሮግራሞች በመጀመሪያዎቹ ጥቂት ዓመታት ውስጥ የተወሰነ ስኬት አግኝቷል። ሳንካራ ከተገደለ በኋላ ግን ብዙም ሳይቆይ መጠነ ሰፊ የመምህራን ስራ ማቆም አድማ ከአዲሱ አገዛዝ ጋር ለመደራደር ፈቃደኛ አለመሆኑ አብዮታዊ አስተማሪዎች እንዲፈጠሩ ምክንያት ሆኗል። እንደ አውሮፓውያን አቆጣጠር በ1996 በተነሳ የስራ ማቆም አድማ ወደ 2500 የሚጠጉ መምህራንን ለመተካት በተደረገ ሙከራ የኮሌጅ ዲግሪ ያለው ማንኛውም ሰው ለአብዮታዊ መምህራን ፕሮግራም እንዲያስተምር ተጋብዟል። በጎ ፈቃደኞች ማስተማር ከመጀመራቸው በፊት የ10 ቀን ስልጠና ወስደዋል። ሳንካራ ስልጣን ከያዘ በኋላ ብዙም ሳይቆይ ታዋቂ አብዮተኛ ፍርድ ቤት በመባል የሚታወቅ የፍርድ ቤቶችን ስርዓት ገነባ። ፍርድ ቤቶች በመጀመሪያ የተፈጠሩት የቀድሞ የመንግስት ባለስልጣናትን ቀጥተኛ በሆነ መንገድ ለመዳኘት ነው። ስለዚህ አማካዩ ቡርኪናቤ በአብዮቱ ጠላቶች ላይ እንዲሳተፍ ወይም እንዲቆጣጠር ነበር። በሙስና፣ በታክስ ማጭበርበር ወይም ጸረ አብዮታዊ ተግባር ተከሳሾችን ለፍርድ አቅርበዋል። በቀድሞ የመንግስት ባለስልጣናት ላይ የቅጣት ውሳኔ ቀላልና ከባድ የሚል ውሳኔም እንዲተላለፍ አድርጓል። የአብዮቱ መከላከያ ኮሚቴዎች ወይም ኮሚቴ ዲፌንስ ሪቮሉሽን ወይም ሲዲአርኤስ በጅምላ የታጠቁ ድርጅቶች ሆነው ተቋቋሙ። ሲዲአርኤስ የተፈጠሩት ለሰራዊቱ ኃይል ተቃራኒ ክብደት እንዲሁም ፖለቲካዊና ማህበራዊ አብዮትን ለማበረታታት ነው። የአብዮታዊ መከላከያ ኮሚቴዎች ሀሳብ የተወሰደው ከፊደል ካስትሮ ሲሆን የአብዮቱ መከላከያ ኮሚቴዎች እንደ አብዮታዊ ንቁነት የተፈጠሩ ናቸው። ሳንካራ ከተገደለ ከ20 ዓመታት በኋላ ሳንካራ በቡርኪና ፋሶ፣ ማሊ፣ ሴኔጋል፣ ኒጀር፣ ታንዛኒያ፣ ብሩንዲ፣ ፈረንሳይ፣ ካናዳና ዩናይትድ ስቴትስ ኦፍ አሜሪካ በተደረገ ስነ ስርዓቶች ጥቅምት 15 ቀን 2007 ዓ.ም ተከበረ። የሳንካራ ሐውልት በ2019 በዋጋዱጉ በተገደለበት ቦታ ታየ። ነገር ግን ከፊቱ ገጽታ ጋር አይመሳሰልም በሚል ቅሬታ የተነሳ ከአንድ ዓመት በኋላ አዲስ ሐውልት ተሰርቶ ለገበያ ቀርቧል። የተከበራችሁ ተመልካቾቻችን ለዛሬው ይዘንላችሁ የቀረብነው ዝግጅት የተከታተላችሁትን ይመስል ነበር። በሌላ ፕሮግራም እስክንገናኝ ሰላም ቆዩልን።